ከሊቀ ጳጳሱ ሙሉ ሥርዓተ ቅዳሴው በጥንቃቄ እንዲቀረጽ የተላለፈው ትእዛዝ ካህናቱንና ዲያቆናቱን ግራ አጋብቷቸዋል። በመንበሩና በቤተ መቅደሱ ዙሪያ ሁሉ የቪዲዮ ካሜራዎች ገጥመው ቅዳሴው ተጀምሯል። ይህ የሊቀ ጳጳሱ ልዩ ትእዛዝ ምክንያት የገባቸው ታዲያ ታላቁ ጻድቅ ብፁዕ አቡነ መቃርዮስ ከክርስቶስ ጋር ቀድሞ እንደተነጋገሩት በቅዳሴው መሃል በመንበሩ ፊት ሲወድቁና በታምራዊ አጠራር ከዚህ ዓለም ሲለዩ ነበር። ዘመናዊው ጻድቅ የቅዱሳን ታሪካቸው ሲሰማ ይጣፍጣል። እነርሱ ይህችን መራራ ዓለም ማጣፈጫ ፍሬዎች ናቸውና ድካምና ኃጢአት በበዛባት በዚህች ዓለም እነርሱ የተስፋ ስንቅ፣ የደስታ ምንጮች ናቸው። ከነዚህ ጣፋጭ ፍሬ ከተባሉት ቅዱሳን አንዱ ደግሞ በዘመናችን ያለፉ በገድል መጽሐፍና በቅዱሳን ስዕላት ብቻ ሳይሆን በዘመናዊ ካሜራ ምስልና ድምፃቸውም ጭምር ተቀርጾ የተቀመጠልን ጻድቁ ሊቀ ጳጳስ ብፁዕ አቡነ መቃርዮስ ናቸው። እኚህ የዘመናችን ጻድቅ ብፁዕ አቡነ መቃርዮስ በግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያን የቄና፣ ቁኡስ፣ አፋት፣ ነቃዳ፣ ዴሽና እንዲሁም ቀይ ባሕርና አካባቢውን በወንጌል ያጸኑ መልካም እረኛ ናቸው። በዚህ ቪዲዮ ስለኛ ያልተነገረላቸው የዘመናችን ቅዱስና ዓለም በቀጥታ ስለተመለከተው ስለ አስገራሚው ረፍታቸው ወይም መጠራት በሰፊው እንዳስሳለን። የታዶ ዶክመንተሪ የዩቲዩብ ቻናላችን ቤተሰብ በመሆንም ከዚህ በኋላ የምናቀርባቸውን ተመሳሳይ መርሃ ግብራት ማግኘት ትችላላችሁ። ዘመናዊው ጻድቅ Mântuirea, cercetarea, lăsarea și iertarea păcatelor. ብፁዕ አቡነ መቃርዮስ ከከበሩ እናትና አባታቸው ጳጉሜ 6 1915 ዓመተ ምህረት ረቡዕ ዕለት በግብጿ ሶሃግ ግዛት በሰሜናዊ ዳር አልሰላም አውራጃ በምትገኝ አውላድ ያህያ በምትባል መንደር ተወለዱ። ወላጆቻቸው ሄልሚ አዩብ ሚካኤል ብለው ስም አወጡላቸው። በልጅነታቸው ከጨዋታ ይልቅ መጽሐፍ ቅዱስ ማንበብ፣ ቅዱሱን የወንጌል ቃል መስማትና ጸሎት ማድረግ ላይ ያተኩሩ እንደነበር ይነገራል። ታዲያ በዚሁ በልጅነት ጊዜያቸው ከዕለታት አንድ ቀን ካሜል አቲያታላህና ላቢብ መሽሪቄ ከሚባሉ ከሁለት ዘመዶቻቸው ጋር አልኮሽ እየተባለ ከሚጠራው ተራራ በስተ ምስራቅ ወደሚገኝ ሌላ ተራራ ያመራሉ። ያን ጊዜም በዚያ ተራራ ላይ ባለ አንድ ዋሻ ውስጥ የሚኖር አንድ የበቃ መነኩሴ ያገኛሉ። ይህም ቅዱስ መነኩሴ ለያኔው ጊዜ ሕፃኑ ሄልሚ ስለ እርሱ ሕልም እንዳየና ወደ ገዳም እንዲሄድ ይነግሯል። ያን ጊዜ ነበር የጻድቁ ሊቀ ጳጳስ ብፁዕ አቡነ መቃርዮስ የምንኩስና ሕይወት የመጀመሪያ ምዕራፍ የተጀመረው። በተራራው ላይ ባገኙት ይህ የበቃ መነኩሴ ትእዛዝ መሠረትም የምንኩስና ሕይወትን ብለው ለመጀመር ያን ጊዜው ሄልሚ አዩብ ሚካኤል በዕለተ ዓርብ ግንቦት 30 1938 ዓመተ ምህረት በባራሞስ ወደምትገኘው ቅድስት ድንግል ማርያም ገዳም አመሩ። በዚያም ቆይተው በዕለተ ሐሙስ ህዳር 12 ቀን 1939 ዓመተ ምህረት ምንኩስናን ተቀበሉ። በምንኩስና ስማቸውም አባ አዳም ተብለው ተሰየሙ። ምንኩስናን ከተቀበሉ በኋላ 3 ዓመት ከ4 ወር ቆይተው በዕለተ ሆሳዕና መጋቢት 24 1942 ዓመተ ምህረት እንደ ኮፕቲክ ኦርቶዶክስ ቤተክርስቲያን ሥርዓት የቅስና ሲመተ ክህነትን አቡነ መቃርዮስ ከተባሉ የባራሞስ ቅድስት ድንግል ማርያም ገዳም የበላይ ጠባቂ ሊቀ ጳጳስ ዘንድ በዕለተ ሆሳዕና ተቀበሉ። ቅስና ከተቀበሉ በኋላ ቀሲስ ጳውሎስ ዘባራሞስ ተብለው ይጠሩ ነበር። በኋላም ዕለተ እሁድ መጋቢት 16 ቀን 1948 ቆሞስ ሆነው ተሾሞ በትጋት ያገለግሉ ጀመር። በእግዚአብሔር መልካም ፈቃድም የቄና፣ ቁኡስ፣ አፋት፣ ነቃዳ፣ ዴሽና እንዲሁም ቀይ ባሕርና አካባቢው ሊቀ ጳጳስ ሆነው
በጻድቁ ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ስድስተኛ መስከረም 9 ቀን 1958 ዓመተ ምህረት ሊቀ ጳጳስና ተሾሙ። አባ መቃርዮስ በጊዜያቸው እጅግ ሲበዛ ትሑትና መልካም አባት ነበሩ። በጊርጋ ግዛት ሷግ ነበር የመጡት። ምንኩስናም የተሾሙት በአልባረሙስ ገዳም ነበር። የብፁዕ ቅዱስ አቡነ ቄርሎስ ስድስተኛ ጸሐፊ ሆነውም አገልግለዋል። በኋላም ቅዱስ ፓትርያርኩ የቄና ሊቀ ጳጳስ እንዲሆኑ መረጧቸው። መነኩሴ ሆነው የብፁዕ ቅዱስ አቡነ ቄርሎስ ረድ ነበሩ። እንዲሁም ቅዱስ ፓትርያርኩ የሚጠሯቸው ብሩኩ አባ ጳውሎስ እያሉ ነበር። ቀለል ያሉ አባት ነበሩ። መጀመሪያ ላይ በሀገረ ስብከት ዘንድ አልተወደዱም ነበር። ነገር ግን ቅዱስ ነበሩና የጌታችን የኢየሱስ ክርስቶስ ሞገስና የእግዚአብሔር መንፈስ ቅዱስ ሥራ ሲገለጥ ሕዝቡ እየወደዳቸው መጣ። ብፁዕ አቡነ መቃርዮስ ጵጵስና ከተቀበሉ በኋላ ብዙም የስብከት አገልግሎት ላይ አልተሳተፉም። ረጅም ንግግር ማድረግም አይወዱም ነበር። በእርግጥ የተወሰኑ አገልግሎቶች ላይ አስተምረዋል። ከዚያ በኋላ ግን ሰብከው አያውቁም። ነገር ግን ቅዱሳን እንደሚሉት የሕይወት ቃል ንገረኝ ይባላልና የሚያረጋጋ ስብከታቸው ብዙዎችን ያጽናናና ያስደሰተ፣ ብዙዎችንም ሰላምና ደስታን የሞላ ነበር። አቡነ መቃርዮስ ከንቱ ውዳሴን ምንጊዜም አብዝተው ይሸሹ ነበር። ሁሌ ሲናገሩም በጎ ሥራችሁን ለሰዎች አትግለጡ ይሉ ነበር። ለብዙዎች አርአያ ነበሩ። ዝምተኛ ሰባኪ ነበሩ። በጵጵስና ዘመናቸው በአውደ ምሕረት ላይ ብዙም አልሰበኩም። 2 ጊዜ ብቻ ነው የሰበኩት። ነገር ግን አባ ኪሩቤል የሚባሉ አባት አቡነ መቃርዮስ ቄስ እያሉ በእጃቸው የጻፏቸውን እጅግ በጣም ብዙ ስብከቶችን ሰጥተውኛል። በፊት ፖርት ፏድ እያሉ በዚያ የነበርን ቀሳውስትን እጅግ አብዝተው ይወዱ ነበር። በዚያም ቀሳውስቱ ሲያስተምሩ እሳቸው ተመስጠው ያዳምጡ ነበር። እሳቸው ባይሰብኩም ለእኛ ግን ይጸልዩልን ነበር። እናም በስብከት ሰዓትም እርሳቸውን የተናገሯቸው እስኪመስል ድረስ እሳቸው ልክ እንደ ሕፃን ስቅስቅ ብለው ያለቅሱ ነበር። አቡነ መቃርዮስ ያለምንም ገደብ በፍቅር በታማኝነት እና በትሕትና ከ25 ዓመታት በላይ ያን ሰፊና ትልቅ ሀገረ ስብከት አንድም ቀን ቸል ሳይሉ አገልግለዋል። አንድ መጥቀስ የሚያስፈልገው ነገር ቢኖር ምንም እንኳን ቄናና የቀይ ባህር አካባቢ ሰፊ ሀገረ ስብከት ቢሆንም መንደሮችን የምዕመናን ቤት ጭምር እየገቡ ይጎበኙ ነበር። ሁሉም ነዋሪ ያውቃቸው ነበር። ክርስቲያኑም ሙስሊሙም ልክ እንደ አቡነ አብርሃም የፋዩም ሊቀ ጳጳስ ሙስሊሞች ጭምር ገንዘብ ሲለምኑ ወይም ልጅ እንዲያገኙ ጸሎት እንዲያደርጉላቸው ሲጠይቁ ይታዘዟቸው ነበር። በእርሳቸው ጸሎትም መውለድ ያልቻሉ መካኖች ልጅ ያገኙ ነበር። ለእነዚያ ለተወለዱ ልጆችም እርሳቸው ነበሩ ስም የሚያወጡላቸው። በየቦታው ሲገኙ ሰዎች ይደሰቱ ነበር። በእውነት ብፁዕ አቡነ መቃርዮስ ለሙስሊሞችም ለክርስቲያኖችም ታላቅ አባት ነበሩ። ሁል ጊዜም ቢሆን የሚያሳስባቸው የመንፈስ ቅዱስ ልጆቻቸውን ወደ ትክክለኛው የእግዚአብሔር መንገድ መምራት ነው። ምንም እንኳን በ4 የተከፋፈለ ትልቅና ሰፊ ሀገረ ስብከት ቢሆንም ሁሌም በየዓመቱ አንድ ጊዜ በሀገረ ስብከቱ ውስጥ ወዳሉ እያንዳንዱ ኦርቶዶክሳውያን ቤቶች ይሄዱ ነበር። በሚያስገርም ሁኔታም በጎበኟቸው ቤቶች ሁሉ ታሪክ እየሰሩ ነበር የሚሄዱት። ትዳር እንዲይዙ፣ ልጆች እንዲወልዱ ይጸልዩላቸው ነበር ለምዕመናን። እንዲሁም ያላገቡ ሊያገቡ የተቃረቡ ጥንዶች ስለ ትዳር ያማክሯቸው ነበር። ለሁሉም ለእያንዳንዱ የሚያስፈልገውን ያውቁ ነበር። ታላቁ አባት ጻድቁ ብፁዕ አቡነ መቃርዮስ ፍቅራቸው ብዙዎችን ወደ መለኮታዊ ፍቅር የጠራ ነበር። ስለ ትሕትናቸውም የቅዱሳን አምላክ ልዑል እግዚአብሔር ሸልሟቸዋል። ከተመረጡትና ከበቁት አንዱ የሆኑ ዘንድም አድሏቸዋል። እኚህ ጻድቅ አባት ብፁዕ አቡነ መቃርዮስ ራሳቸውን ለመንፈሳዊ ውጊያ አሳልፈው የሰጡ ነበሩ። ዓለምን ትተው ክርስቶስ ያስረከባቸውን ሀገረ ስብከት በሙሉ አቅማቸው ለማገልገል። አንድ ነገር መናገር እፈልጋለሁ። ይኸውም አንድ ጊዜ በሴቶች ገዳም ላሉ መነኮሳያት እናቶች የንስሐ አባት ነበሩ። እናም አንዲት የማትታዘዝና በገዳሙ ችግር የምትፈጥር መነኩሲት ነበረች። የንስሐ አባት ምክርም አትሰማም ነበር። ታዲያ አንድ ጊዜ ከምሽቱ 4 ሰዓት አካባቢ ላይ ያቺ መነኩሲት በሯ ሲንኳኳ ሰማች። ማን እንዳንኳኳ ለማየት በሯን ስትከፍትም አቡነ መቃርዮስ በሯ ላይ ቆሞ አየቻቸው። ወደ ውስጥ መግባት እችላለሁ አሏት።
እርሷም ይችላሉ ብፁዕነቶ ብላ አስገባቻቸው። ወደ ውስጥ ከገቡ በኋላ እንዲህ አሏት፣ እመምኔቷ ትወድሻለች፣ ስላንቺም መልካም ትመኛለች፣ ከታዘዝሽላት በረከትን ታገኛለሽ አሏት። ረጅም ምክርም ሰጧት ለ3 ሰዓታት ያህል። ከዚያም አሁኑኑ ወደ እማሆይ ኢራኒ ወይም ወደ ገዳሙ እመምኔት ሂጂና ይቅርታ ጠይቂያት አሏት። እሷም በዚህ ሌሊት እንዳድረብሻት ነገ በጠዋት ለመሄድ ቃል እገባለሁ አለቻቸው። ግድ የለም ቁጭ ብላ ትጠብቅሻለች ሂጂ አሏት። ሰዓቱ ወደ ሌሊቱ 9 ሰዓት አካባቢ ይሆናል። እሷም እሺ ብላ አቡነ መቃርዮስ ከበዓቷ ሲወጡ ተከትላቸው ወጥታ ወደ እማሆይ ኢራኒ ሄደች። በር ስታንኳኳ እንደተባለው እመምኔቷ አልተኛችም ነበርና በሩን ከፈተችላት። ያቺ አስቸጋሪ የነበረች መነኩሲትም ከእማሆይ ኢራኒ እግር ስር ወድቃ ይቅርታ ጠየቀቻት፣ አቀፈቻትም። አቡነ መቃርዮስ መጥተው እንደጎበኟትም ነገረቻት። ነገር ግን የገዳሙን በሮች የምትጠብቀው መነኩሲት አባ መቃርዮስ በዛ ሰዓት በጭራሽ ወደ ገዳሙ እንዳልገቡና እርሷ ሙሉውን በሩ ጋር እንደነበረች ነገረቻቸው። እማሆይ ኢራኒም ወዲያውኑ አባ መቃርዮስ በመንፈስ እንደተገኙ ገባት። እዚያው ወደ ቄና ሀገረ ስብከት ደወለች። እንደጠረጠረችውም ወዲያውም ጻድቁ ብፁዕ አቡነ መቃርዮስ ስልኩን አንስተው ከሀገረ ስብከቱ ቢሮ ሆነው አዋሯት። ጻድቁ ብፁዕ አቡነ መቃርዮስ በጥበብ የተመላ ሕይወታቸው ለተጨነቁት መልካም አማካሪና ላዘኑትም በጎ አጽናኝ እንዲሆኑ አስችሏቸዋል። ከእግዚአብሔር ዘንድ እንዲጠብቋቸው ለተሰጧቸው ልጆቻቸው መልካም እረኛ፣ በጎ መካሪ ነበሩ። ለተጠጋቸው ሁሉ ሰላምን ይሰጡ ነበር። የመንፈስ እርጋታን ከደህንነት ጋር ያድሉ ነበር። እንዲህ ላለው ጥበባቸው ምስጢሩ ደግሞ በጌታችን በኢየሱስ ክርስቶስ ላይ የነበራቸው ሙሉ መተማመንና በሕይወታቸው ሁሉ እርሱን በመደገፋቸው ነበር። እንዲህ የሚሉ ነበር፣ በአንድ ሰው ሕይወት ውስጥ ምንም ተወዳዳሪ የማይገኝለት ታላቁና ድንቁ ነገር ጸሎተ ቅዳሴን መሳተፍ ነው። ሁሉም ፍላጎቶች የሚፈጸሙት፣ ሁሉም ችግሮች የሚፈቱትና መሻቶችም እውን የሚሆኑት በጸሎተ ቅዳሴ ነው ይሉ ነበር። ሁልጊዜም ቢሆን ከጸሎተ ቅዳሴ ፈጽሞ አይታጡም ነበር። በቅዳሴ ጊዜም እንዲህ ይጸልዩ ነበር፣ ጌታ ሆይ ሕይወቴን ምራኝ፣ ለሀገረ ስብከታችንም ሰላምህን ስጥ። አባ መቃርዮስ ቅዳሴን አብዝተው ይወዱ ነበር። ሁሌም ከቅዳሴ የሚበልጥ ምንም ነገር የለም ይሉን ነበር። መሥዋዕቱ፣ ዜማው፣ ሥርዓቱ ይልቁንም ጌታችን በታቦቱ ላይ አድሮ ሱራፌልና ኪሩቤል መላእክትም ሁሉ ቅዱሳን ሰማዕታትም በመካከላችን የሚገኙበት ጸሎት ነውና። በተደጋጋሚም በቅዳሴ ጊዜ ሊቀ ሰማዕታት ቅዱስ ጊዮርጊስ፣ ቅዱሱ ፓትርያርክ ብፁዕ አቡነ ቄርሎስ፣ አቡሲፈን፣ ቅዱስ ሚናስ ወይም ሌሎች ጻድቃን በመካከላችን ለጸሎት እንደሚገኙ ይነግሩንና ያስጠነቅቁን ነበር። እናም አንድ ቀን አብረን በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ቅዳሴ እየቀደስ እርሳቸው ክቡር ደሙን እኔ ደግሞ ቅዱስ ሥጋውን እያቀበልን ነበር። እናም እንደ ሥርዓቱ መጀመሪያ ወንዶቹ ተቀበሉ፣ ከዚያም ሴቶቹ እየተቀበሉ ነበር። እኔም የመጨረሻዋን ሴት ለማቁረብ ወደ ጻሕሉ ስመለከት ጻሕሉ ባዶ ነው። ያነጠብኩ መስሎኝ እጅጉን ደነገጥኩ። ዙሪያውን ብንፈልግም ምንም የለም። ደንግጬም ለአቡነ መቃርዮስ የሆነውን ነገርኳቸው። እርሳቸው ግን ፈገግ ብለው በደስታ እየሳቁ እንዲህ አሉኝ፣ አትደንግጥ፣ በመካከላችን ቅዱሳን ለጸሎት ተገኝተዋል፣ ከቅዱሳኑ አንዱ ተቀብሎ ነው አሉኝ። ጻድቁ አቡነ መቃርዮስ ከሰሯቸው ታላላቅ ሥራዎች አንዱ የቄና ቅድስት ድንግል ማርያም ቤተ ክርስቲያንን ማስገንባታቸው ነው። ከማረፋቸው በፊትም ቤተ ክርስቲያኑን ማሳመርና የቀሩትን ሥራዎች ሁሉ ማጠናቀቅ ይሹ ነበር። የቤተ ክርስቲያኒቱ ግንባታ ወደ 15 ዓመታትን ያህል ፈጅቷል። ታዲያ በዚያ መሃል አቡነ መቃርዮስ እጅጉኑ ይታመማሉ። ሕመማቸውም መጨረሻውን ደረጃ ሆኖ ወደ ሞት ተጠጉ። ነገር ግን እመቤታችን ወደ ልጇ እጆቿን ዘርግታ አዲሱን ቤተ ክርስቲያን እስኪያስመርቁና በዚያም ጸሎት እስኪያደርጉ ድረስ ዳግም እንዲመለሱ ለመነችላቸው። የእናት ልመና አንጀት አያስቀልስ ፊት አያስመልስ ነውና ጌታችን ልመናዋን ሰማ። በሚያስደንቅ ሁኔታም የጤና ሁኔታቸው ወዲያውኑ በእጅጉ ተሻሻለ። ብፁዕ አቡነ መቃርዮስ ለእመቤታችን ለድንግል ማርያም ልዩ ፍቅር ነበራቸው።
ለዚያም በሀገረ ስብከታቸው ማለትም በቄና ቤተ ክርስቲያን ሊሰሩላት ይሹ ነበር። ሐሳባቸውም ተሳክቶላቸው ግንባታው በ1980 ነበረ የተጀመረው። በመጨረሻ ግን ከምርቃቱ በፊት የጤናቸው ነገር አሳሳቢ እየሆነ መጣ። ሆስፒታል ገቡ። ነገር ግን ሐኪሞቹ አቡነ መቃርዮስ ማረፋቸውን ተናገሩ። ነገር ግን የድንግል ማርያም ምልጃ አስነሳቸው። ይህንን ራሳቸው አቡነ መቃርዮስ ናቸው የተናገሩት። ሞተዋል ከተባሉበት ከተነሱ በኋላ እመቤታችን በልጇ ፊት ቀርባ በስሟ ያስገነቡላትን አዲስ ቤተ ክርስቲያን ማስመረቅ እንዲችሉ ከሞት እንዲያስነሳላት ስትለምን እንዳዩ ተናግሯል። በኋላም ክብር ይግባውና ጌታችን ኢየሱስ ክርስቶስ እሺ ሲላት እንደሰሙና ወዲያው ከሞት እንደተነሱ እዚያው ተናግሯል። ቤተ ክርስቲያኒቱንም በ1992 ዓመተ ምህረት አስመርቋል። እኚህ ጻድቅ አባት ከረፍታቸው በፊት የመጨረሻዎቹን ጊዜያት ያሳለፉት በጥንቃቄ ነበር። በፍጹም ስንፍናና ድካም አይታይባቸውም ነበር። ወደ ክርስቶስ እቅፍ ለመግባት ረፍታቸውን በንቃት ይጠባበቁ ስለነበር መቃብራቸውን ቀድማ አዘጋጅተው ነበር። የሚሞቱባትን ያቺን የረፍት ቀናቸውን በትክክል ያውቁት ነበርና በዚያች ታምረኛ ቀን ቅዳሴ ይቀድሳሉ እና ሙሉ ሥርዓተ ቅዳሴው በቪዲዮ እንዲቀረጽ ፈቀዱ። ዕለቱም እሁድ ዕለተ ሰንበት ጥር 26 ቀን 1983 ዓመተ ምህረት ነበር። በወቅቱ ተራዲያቸው የነበረው እንዲህ ይላል። ማረፊያቸው ምሽት ላይ እታች ሰው አለ ወይ ብለው ጠየቁ። እኔም አይ ማንም የለም ብፁዕነቶ ብዬ መለስኩላቸው። እሳቸው መልሰው ለአባ ማታ በሩን ክፈትላቸው፣ ሻይ አፍላልንናም ወደ ቤትህ ሂድ፣ ከዚያም ዶክተር ነገ ጠዋት 12 ሰዓት ስለሚመጣ በጠዋት ተመለሳሉኝ። ተናግረው ሳይጨርሱ ታዲያ የሆነ አንድ ሰው በሩን አንኳኳ። አቡነ መቃርዮስ ተኝተው እንደሆነም ጠየቀ። አይ አልተኙም ብዬ በሩን ከፈትኩት። አቡነ ማታ ነበሩ። ገቡና የአባታችንን እጃቸውን ስመው ቁጭ ብለው ስለ ባህታውያን፣ ስለ ቅዱሳንና ስለ መሳሰሉት መነጋገር ጀመሩ። እኔ እንደታዘዝኩት ሻይ አፈላሁላቸው። ከዚያ ወደ ቤት እንደሄድና ነገ በጊዜ እንድመለስ ነገሩኝ። እኔም ከመሄዴ በፊት ነገ ለምሳ ምን ላምጣልዎ ብዬ ጠየቅኳቸው። ታዲያ እርሳቸውም የለም ነገ ስለምተኛ ለምሳ ምንም አታምጣልኝ አሉኝ። ከአባ ማታ ጋር ሲነጋገሩ እኔ ቆሜ ነበር። እናም ግራ ገብቶኝ ድጋሚ ጠየቅኳቸው። አባ ነገ ምሳ ምንድን ነው የሚበሉት አልኳቸው። እሳቸውም ነገ ተኛለሁ፣ በመተኛቴም እደሰታለሁ። አባ ማታንንም ነገ ስለምቀረጽ ወደ አቶ ቪክተር ይሂዱ አሏቸው። በነጋታው በጊዜ እንደመጣው ሐኪማቸው መጣ። የደም ግፊታቸውንና የልብ ምታቸውን ከለካ በኋላ በጣም ጥሩ ላይ ነው፣ ኤክሰለንት አለ። እሳቸውም እግዚአብሔር ይመስገን አሉ። ከዚያም ሶፋው ላይ ተቀመጡና እስቲ አባ ማርቆስ ማዕጠንቱን ማዘጋጀታቸውን አይተህና አሉኝ። ሩጥ ብዬ ወደ ቤተ ክርስቲያኑ ሄጄ አባ ማርቆስ ዕጣኑን ማዘጋጀታቸውን አየሁና መዘጋጀቱን ተመልሼ መጥቼ ነገርኳቸው። ያቺ ሰዓት ደረሰች። ካሜራዎች በሁሉም አቅጣጫ ተተክለው እያንዳንዱን እንቅስቃሴ እየቀዱ ነው። ሁሉም በትኩረት ቅዳሴውን ይከታተላል። በቅዳሴው መሃል ታዲያ አባ መቃርዮስ ኅብስተ ሰማያዊውን በእጃቸው አድርገው ጸሎቱን እያደረሱ ሳለ ነፍሳቸው ከሥጋቸው ተለየችና ከመንበሩ ፊት ወደቁ። የሚደንቀውና የሚያስፈራው ነገር ታዲያ እሳቸው ወደ መሬት ቢወድቁም በግሩም መለኮታዊ ኃይልና በታላቅ አማናዊ ተአምር ምድራዊውን የፊዚክስ ሕግ ጥሶ ኅብስተ ሰማያዊው ከእጃቸው ሳይወድቅ መሬትም ሳይነካ ተመልሶ ጻሕሉ ላይ ሆነ። ካረፉም በኋላ ሕዝባቸውን ለመርዳት በተለያዩ አጋጣሚዎች ይገለጡ ነበር። ከፍቅራቸውም የተነሳ ብዙዎች አወቋቸው። የሚገለጡት ለሚያውቃቸው ብቻ አልነበረም፣ ይልቁንም ለማያውቋቸውም ሰዎች ጭምር እንጂ። አንዲት ሴት እንደነገረችኝ ጭንቅ ላይ በነበረችበት ጊዜ እመቤታችንንና ቅዱስ ጊዮርጊስን ስትለምን አንድ አባት ተገለጡላት። ማንኖት ብላ ስትጠይቃቸውም እኔ መቃርዮስ ነኝ አሏት። አላወቅኩትም አለቻቸው። እሳቸውም መልሰው
ድንግል ማርያም እንድረዳሽ ልካይ ነው አሏት። ችግሯንም ረዷት። ተደስታም መታ ታሪኳን ነገረችን። ይህንንም ከብዙ ታምራቶቻቸው መካከል መዝግበን አስቀምጠናል። በዚህም ከሚያውቋቸው በተጨማሪ ሌሎችም ሰዎች ስለሳቸው ይረዳሉ ያውቋቸዋልም። ገድልና የታምር መጻሕፍቶቻቸውን ካነበቡ በኋላ ሰዎች ይለምኗቸዋል፣ እሳቸውም ፈጥነው ይደርሱላቸዋል። በዚህም ብዙዎች ከልባቸው እጅጉን ይደሰታሉ፣ ይበልጡንም ያውቋቸዋል። ኦ አባ መቃርዮስ ሆይ በቤተ ክርስቲያን ከልባችን በጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ፍቅር ሆነን የፍቅር አበባን ለእርሶ እናቀርባለን። ቅዱስ አባታችን ጻድቁ አቡነ መቃርዮስ ሆይ ዓለምን በጸሎቶና እንደ ወተት በሚፈስ ጣፋጭ አገልግሎቶ እንደሞላት እኛንም በጸሎቱ አስቡን። የቅዱሳን አባቶቻችን ረድኤትና በረከት በእኛ ለዘላለም በእውነት ይደርብን። ተዋሕዶ ዶክመንተሪ ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲህ ያሉ መንፈሳዊ መርሃ ግብራትን ማግኘት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።